ሕይወት እንደ ትልቅ ሕንፃ ናት። ጥንካሬ የሚለካው በቁስ ውድነት ሳይሆን እያንዳንዱ ቁስ በትክክለኛው ቦታ በመቀመጡ ነው። አንተም እንደዛው ብዙ ጊዜ የምትሰቃየው ችሎታ አጥተህ አይደለም፣ የማይመጥን ቦታ ላይ ተቀምጠህ እንጂ። አልማዝ በቆሻሻ ውስጥ ቢቀበር ብርሃኑን ያጣል። አንተም ዕውቀት፣ ክብርህና እሴትህ በማይከበርበት ቦታ እስካለህ ድረስ ምንም ያህል ትደክም ትርፍ ነህ። ግን ቆም ብለህ ራስን ጠይቅ። ያለህበት ቦታ ያሳድግሃል ወይስ ያቀጭጭሃል? ያደምቅሃል ወይስ ያደበዝዝሃል? ያለ ቦታ መቆም ማለት ለራስህ የምትከፍለው የመጨረሻው የዋጋ ቅጣት ነው። ወዳጄ፣ የራስህ የሆነ የተለየ ብርሃን አለህ። ነገር ግን ብርሃንህን ሊያሳይ የማይችል ቦታ ላይ ከቆም የራሱ ብርሃን የሌለው የሰው መሙያ ብቻ ትሆናለህ። ዛሬውኑ ስፍራህን ለይ። ትክክለኛው ቦታ ስትሆን ብቻ ነው የህይወት ሰንሰለት የሚገጣጠመው። በራስህ ምዕራፍ ላይ ዋና ገጸ ባህሪ የምትሆነው ያኔ ነው። በቦታህ ዋና፣ ያለ ቦታ ትርፍ ነህ።